አሰላም አለይኩም ረመዳን ሙባረክ። ዛሬ እንግዲህ ከኔ ጋር ኩሽና ገብታችሁ አፍጥር አብረን እናዘጋጃለን ማለት ነው። የዛሬው አፍጥር ምንድን ነው የሚለውን እንግዲህ ከአሁን ጀምሮ አብረን እናያለን፣ አብረን እንሰራለን፣ አብረን እናፈጥራለን። እንግዲህ እንደምታዩት ፓስታ፣ የስ ፍሬሽ ፓስታ ቤት ውስጥ በእጃችን የተሰራ ፓስታ ነው ዛሬ ለአፍጥር የምንበላው ማለት ነው። እንደምታዩት እንግዲህ ከሊጡ ከመዳመጡ ከመቁረጡ ከማብሰሉ ሁሉም ነገር በእጃችን ኩሽናችን ውስጥ ማኑዋሊ የተሰራ ነው። መጨረሻ ላይ እንግዲህ ይሄ ፓስታ እንዴት ይመስላል፣ ጣዕሙ እንዴት ነው የሚለውን አብረን እናያለን። ከፓስታው ጋር የሚሄድ ደግሞ ሁለት የተለያዩ ሶሶች እናዘጋጃለን ማለት ነው። አንዱ የመሽሩም ፓፕሪካ ቶሜቶ ሶስ ሲሆን ሁለተኛው ሶስ ደግሞ የሚሆነው የሽሪምፕስ ፋይናሊ ይህንን ይመስላል። እንግዲህ ፓስታ እንደምታዩት ተዳምጦ ተቆራርጦ ተዘጋጅቶ አልቋል። ይሄ ደግሞ አንደኛው ሶስ ነው። ይሄ ሁለተኛው ሶስ ነው። ይሄ የፓፕሪካ ቶሜቶ መሽሩም ሶስ ሲሆን ሁለተኛው ደግሞ የሽሪምፕስ ከዋልናት እና ከፔስቶ ጋር ፔስቶ ሶስ ራሳችን ሰርተን ማለት ነው። እሱንም ይሄኛው እንደምታዩት ዋልናቱ ነው። ከዛ ኦሊቭ አለው፣ ሽሪምፕስ ይገባበታል። እዚህ ጋር ደግሞ ካሮት ኬክ እያዘጋጀን ነው። ያ ካሮት ኬክ በዋልናት። ይሄ ደግሞ ለፈላፍል ለባጊያ ያዘጋጀሁት ሽምብራ ነው ማለት ነው። እንግዲህ አብራችሁን ቆዩን። እንደምታዩት ቢዚ ነን። በዚህ ጋር ደግሞ ይሄንን እያለን እንግዲህ እያዘጋጀን ነው ፍጠራችንን። ካሮት ኬኩ ደግሞ ሲደርስ ምን እንደሚመስል እናሳያችኋለን። እንግዲህ የሶሱን ሽታ ልነግራችሁ አልችልም። ከአሁኑ በቃ ብሉኝ ብሉኝ እያለ ነው። ይሄ ደግሞ የፓስታ ውሃ ነው። ይሄ መሽሩሙ ነው። እንግዲህ መሽሩሙ ተጠብሶ የቶሜቶና ካፕሲኮም ወይንም ፓፕሪካ ሶስ ውስጥ ይገባል። እንደምታዩት ጎልደን ከለር ሆኖ በጣም በቆንጆ ሁኔታ ፍራይ ተደርጓል። ስለዚህ እዚህ ጋር ደግሞ እንደምታዩት እንግዲህ የሽሪምፕስ ሶስ ነው። ሽሪምፕስ ዊዝ ዋልናት እና ከብላክ ኦሊቭ ጋር ማለት ነው። በኋላ ላይ ደግሞ ያዘጋጀነውን ፔስቶ እንጨምርበታለን። መቼም ልዩ እንደሚሆን ተስፋ አደርጋለሁ። ይሄ ደግሞ ካሮት ነው። ይሄ ሰላጣ እዚህ ጋር ከፓስታችን ጋር አብሮ ይሄ ሰላጣ። ይሄ ደግሞ እንደምታዩት ፔስቶ ነው። ፔስቶ በባዚሊኮም ፓይናትስ ኦሊቭ ኦይል እና ጋርሊክ ተደርጎ ነው አንድ ላይ እንግዲህ የተሰራ ፋይናል ምን ይመስላል። የካፕሲከም ሶሳችን ካፕሲከም ሶሱ ይህንን ይመስላል አልቋል። እዛ አሁን እሱንም እንጨምርበታለን ማለት ነው። ሽሪምፕሱ ደግሞ ይህንን ይመስላል። እንደምታዩት እንግዲህ መሽሩሙ እየገባ ነው። ሽታው እንዴት እንደሚያስጎመዥ ልነግራችሁ አልችልም። ያው ጾመኛ ነን መቅመስ አንችልም። በገስ ነው የምንሰራው ጨው ምናምኑን ቅመሙን። ኢንሻአላህ እንግዲህ ውጤቱ አሪፍ ነው ብዬ አስባለሁ። ካሮት ኬካችንም እዚህ ጋር ደርሶልናል። ይሄና ይሄንን ይመስላል። ጎልደን ከለር ኢቭንሊ በደንብ እኩል በኩል ነው የበሰለልን። ውስጡ ሞይስት ነው ያስታውቃል። ቆንጆ ሆኗል። እንግዲህ አሁን መጠባበስ ነው የቀረን። ስለዚህ እዚህ ጋር ካህካዬን ብስኩቴን ማለት ነው። ካህካ ስል እንግዲህ የድሬዳዋ የሀረር ሰዎች በደንብ ይገባቸዋል ስሙ ምን እንደሆነ። ካህካ የልጅነት ትዝታዬ አብሮ አደጌ ካህካ በጣም ነው የምወደው በፍቅር። እንግዲህ እሱን እያዘጋጀው ነው እዚህ ጋር። ያው ሰዓቱ እየደረሰ ነው፣ የመፍቻው ሰዓት አፍጥር ሰዓት እየደረሰ ስለሆነ አሁን የመጨረሻው ፋይናል ስቴፕ ካህካና ፈላፍሉን መጠባበስ ነው። ከዛ ፓስታውን ቀቅለን በቃ አፍጥራችን ደረሰልን ማለት ነው። እንግዲህ አሁን ይሄ ዳመጥኩትን ካህካ እየቆራረጥኩ ነው። የእናንተስ አፍጥር ምን ይመስላል? እስቲ ኮመንት ሴክሽን ላይ አስቀምጡልኝ። ምንድን ነው የምታዘጋጁት ለአፍጥር? ቤት ውስጥ ነው የምትሰሩት? ወጣችሁ ነው የምትበሉት? ከውጭ ነው የምታስመጡት? ቤት ውስጥ የምትሰሩት ደግሞ ምን ይመስላል? ምንድን ነው የምታዘጋጁት?
የሚለውን እንግዲህ ኮሜንት ሴክሽን ላይ አስቀምጡልኝ እና ደግሞ ከየት እንደምታዩት ይሄንን ቪዲዮ ከየት እንደምትከታተሉኝ አሳውቁኝ ማለት ነው ኮሜንት ሴክሽን ላይ። ሾርባ ከህከህ ተዘጋጀ ባጊያ። ይሄ ደግሞ ባጊያ ነው። አሁን ተላፍን እንግዲህ ሰዓታችንም እየደረሰ ነው። እንደምታዩት እንግዲህ ከለሩን በጣም ያምራል። ውስጡን በጣም ክራንቺ ነው። ቤኪንግ ፓውደር አድርጌበታለሁ። አሪፍ ነው። ፓስታችንም እዚህ ጋር ደርሶልናል። አሁን እንግዲህ ሁሉንም አቀራርበን ማፍጠር ብቻ ነው የቀረን። እዚህ ጋር ደግሞ እንደምታዩት የረመዳን ዲኮሬሽን ነው። ረመዳን ከሪም ባለፈው ይህንን ዲኮሬት ሳደርግ እንግዲህ ቪዲዮ ሰርቼላችሁ ነበረ። ካላያችሁት ግቡና እዩት እንደገና። እንግዲህ ይሄንን ይመስላል። ሲምፕል የሆነ በቃ ቀለል ያለ የረመዳን ዲኮሬሽን ማለት ነው። እንግዲህ ውዶቼ እንደምታዩት ምግባችን አዘጋጅተን ጨርሰን እዚህ ጋር አቅርበናል። አሁን የቀረው መብላት ብቻ ነው። ረመዳን ሙባረክ ውዶቼ። ኢፍጣር ታይም ነው። አሁን እየበላን ነው። እንብላ። እንግዲህ ውዶቼ እስካሁን ድረስ ከኔ ጋር ኩሽና ስለቆያችሁ አብራችን ስለሰራችሁ አመሰግናለሁ። እንብላ። መልካም ኢፍጣር ለሁላችንም። ሰብስክራይብ ማድረግ እንዳትረሱ። ባይ